እንኳን ለሊቀ መላእክት ለቅዱስ ዑራኤል ወርሃዊ መታሰቢያ በዓሉ በሰላም አደረሳችሁ። ተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የሊቀ መላእክት የቅዱስ ዑራኤልን ድርሳኑን እናሰማለን። በአካል ሶስት በአገዛዛ እንዲሆነ ጥንት የሌለው መለኮታዊ ሰዓት በአብ ስም በአገዛዝ በአንድ ሐሳብ ትክክል መለኮታዊ ሰዓት በሚሆን በወልድ እንዲሁም በአገዛዙ ቀድሞ የነበረ ወደፊትም የሚኖር ጥንት የሌለው በአንድነቱ ያለመለወጥ የሚኖር መለኮታዊ ሰዓት የሆነ በመንፈስ ቅዱስ እናምናለን። ለዘላለሙ በሰውና በመላእክት ዘንድ በአንድ አምላክነቱ ለሚሰገድለት ለሱ በሕልውናው በአገዛዙ አንድ በመሆኑ ለአገዛዙ መስገድ መታዘዝ ይገባል። በእውነት ልመናው በረከቱ ለዘላለም ከሁላችን ጋር ይሁንና ግንቦት 22 የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከ99ኙ ነገደ መላእክት አንዱ ስለሚሆን ስለ ቅዱስ ዑራኤል በብዙ ትጋትና ሕሊናን በመወሰን የቆስጠንጤንያው ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን። እኔ አባ ሕርያቆስ እግዚአብሔር የመላእክት ክብራቸው እንዲገለጽልኝ በብህንሳ ገዳም 40 ቀንና 40 ሌሊት ጾምኩ። ጾሜን ከፈጸምኩ በኋላ የሚካኤልና የገብርኤል የዑራኤል የመላእክት አለቆችን ሁሉ ክብራቸውን ዜና ፈጣሪ ገለጸልኝ። ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አእላፋት መላእክት በየነገዳቸው በአማረ ዝማሬ እየዘመሩ ያመሰግኑታል። ክንፋቸው 6 ዓይናቸው በሁለንተናቸው የመላ ሱራፌልና ኪሩቤል ቅዱስ 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 እጹብ ድንቅ እያሉ ያዘምራሉ፣ ያመሰግናሉ። ይህንን ሁሉ ከሰማው በኋላ የእያንዳንዱ ሹመት ገለጸልኝ። የዑራኤልንም ሹመት ጥር 22 ቀን እንደሆነና ዳግም ለዘላለም ለባሮቹ የምሕረትና ይቅርታ አማላጅ ሆናቸው ዘንድ ቃል ኪዳን የተቀበለበት ሐምሌ 1 ቀን መሆኑን ገለጠልኝ። እግዚአብሔርን የሚያውቅ ጦረኛና ፈረሰኛ የሆነ የሚያስፈራ ኃይለኛ ጎበዝና ነፍሰ ገዳይ ስሙ ጎልያድ የተባለ አንድ ኤፍላዊ ነበር። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በእሱም ላይ በዘባነ ኪሩቤል ላይ የሚኖር በመፍራትና በመንቀጥቀጥ በሱራፌል አንደበት የሚመሰገን ምስጋና ገንዘቡ ምስጋና የሚሆን እግዚአብሔር የመቅደሱ አገልጋይ የሆነው መልአኩ ቅዱስ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይሌን ልትቋቋም ትችላለህን? ይልቁንስ ለእኔ ተገዛ ለአማልክቶችም ስገድ ሲል ለእስራኤል ንጉሥ ለብንያሚው ለቂስ ልጅ ለሳኦል መልእክተኞችን ላከ። ነገሬን አቃለህ አልቀበል ብትል አገርህ ሁሉ ይጠፋል፣ ሕዝብም ከብርሃን ይታወራሉ፣ ጽዮንም በሐዘን ትጨልማለች በማለት ዛተበት። መልእክተኞቹም ወደ ሳኦል ሄዱና የነገሩን ሁኔታ በማጋነን ነገሩት። ሳኦልም ለመላእክተኞቼ እስከ ነገ ቆዩኝ፣ የሚሆነውን ሁሉ ነግራችኋለሁ አላቸው። ይህንን ካለ በኋላ ከፎቅ ላይ ወጣና አምላኬ የእስራኤል አምላክ ሆይ ባሮችን ይቅር በላቸው፣ እኔም በድሃ ከሆነ ነውር የሌለው ንጹሕ መሥዋዕት የሚያቀርበውና በትክክል የሚያስተዳድራቸውን ንጉሥ አንግስላቸው ሲል ወደ እግዚአብሔር ጸለየ። ኢሳይያስ በፊት መንገድህን የሚጠርግ መልእክተኛ እልካለሁ እንዳለ እንደዚሁ ሕዝብህ እስራኤልንና የሕግህ ማደሪያ የሆነች ጽዮንን ከጥፋት የሚያድን መልእክተኛህን ላክ። አምላካችን ሆይ የነቢያት ልጆች ሌዋውያን ካህናትን ይቅር በላቸው፣ የተቸገሩትን በኃይል እርዳ፣ አንተ መድኃኒት ሕይወት ነህና በማለት ጸሎትን ፈጽሞ ወደ ጎልያድ መልእክተኞች ተመልሶ መጣ። በማግስቱም የጎልያድን መልእክተኞች እንዲህ አላቸው፣
እኔ በፈረስና በሰረገላ ኃይል የማሸንፍ አይደለም፣ የእስራኤል አምላክ ትምክትህን ወይም ትዕቢተኛህን ባየ ጊዜ መጠን ድል አደርግሃለሁ በሉት አላቸው። መልእክተኞቹም ከንጉሡ ከሳኦል የተነገራቸውን መልስ ተቀብለው ሄዱና ጎልያድ ለተባለው ለአርበኛው ንጉሣቸው ነገሩት። ጎልያድም የንጉሡ የሳኦልን መልእክት በሰማ ጊዜ በፈረሱና በሰረገላው በራስ ቁሩና በሰይፉ በቀስቱም ተመታ። እግዚአብሔር ይህንን በቆሻሻ ቦታ የተጣለ ንጉሥ ነኝ ባይ በጠላቱ በጎልያድ ላይ ስለ ትምክህቱና ስለ ልቡ ተንኮል ተቆጣ። ዳግመኛም ጎልያድ ስለ ጦርነቱ ነገር አንተ የእስራኤል ንጉሥ ስትሆን እኔ ኢሎፍላዊ ጎልማሳ ነኝ፣ በዚህ የሆነ በሰናዖር ሁለታችን ጦርነት እንጋጠምና የተሸነፍ እንደሆነ እስራኤል ይድናል ሲል መልእክተኞቹን ወደ ሳኦል ላከ። የኢሎፍሊ ጦረኞች ኃይላቸው ከእስራኤል ጦረኞች ኃይል ይበልጣልና። ያን ጊዜ ጎልያድ መልእክተኞቹን ጠንካሮችና ሯጭ የሆኑ ፈረሰኞችን ይጫኑላቸው፣ በአስቸኳይ ከሳኦል ዘንድ ደርሳችሁ ከጽዮን ተመለሱ አላቸው። የጎልያድ መልእክተኞች ሄደው ለንጉሡ ለሳኦል ነገሩት። የእስራኤልን ሕዝብ ይህንን በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳ ሀገሮች ሁሉ በዙሪያና እስከ ኤዶምያስ ድረስ ያሉ ተሸበሩ። በዚያን ወራት የእሴይ ልጅ ዳዊት ወደ ንጉሡ ሳኦል ሄደና ወደ አውቲራዝማ ደርሶ በበገና በመሰንቆ ለእግዚአብሔር ምስጋናን አቀረበ። ያን ጊዜ አውታሪዝማ እስራኤል ሆይ ነባታዊ እዚህ በረሃ ውስጥ ምን አመጣ ሲል ጠየቀው። ዳዊትም ጌታዬ የሳኦልን ነገር አስጨንቆኛል፣ ልጄ ሜልኮልን እሰጥሃለሁ ካለኝ በኋላ ልቡ እንደ ከዳኝና ክህደቱም እንደ ሰይጣን ክህደት ስለመሰለኝ ነው አለው። አውቲራዝማም የእስራኤልን ጠላት ጎልያድን ሄዶ እንዲዋጋው መልካም ምክርን ስለመከረው ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አውትራዝማ በዳዊት ላይ ጸሎት ጸለየ። የእስራኤል ጠላት ጎልያድ በዳዊት ልጅ ድል እንዲሆን ለእግዚአብሔር መሥዋዕትን አቀረበ። ያን ጊዜ ዳዊት ተነስቶ ወደ ቂስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆች በዳዊት ተመልሶ መምጣት በጣም ደስ አላቸው። ሳኦልም ዳዊትን ጠራና ልጅ ሆይ ዳዊትና ስለ ጎልያድ ጦርነት ሳይሆን በእኔና በአንተ መካከል ባለው ጉዳይ ሁለታችን እንመካከር አለው። ዳዊትም ይህንን ሰምቶ ልብሱን ከወገቡ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦልንም አዝኖና ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉሥ ስትሆን ምን ያስተክዝሃል ሲል ጠየቀው። ሳኦልም የጎልያድ ነገር ብዙ አስጨነቀኝ ሲል መለሰለት። ጌታዬ እኔን ወደ እርሶ ላከኝ፣ እኔ ሄጄ ሕዝቡን አሳፍራችኋለሁ፣ የኢሎፍሊንም ሰዎች አሕዛቦች አስጨንቃችኋለሁ። እኔ ከሱ በፊት በወድቅ አንተ በኃይል አንሳኝ፣ የምሰጥ ምርኮ ባይኖረኝ ራሴን ለሞት አሳልፌ እሰጥሃለሁ አለው። ከዚህ ቀድሞ በቃል ሀብት የሚሰጠኝ አልሻም፣ እኔ ግን የምፈልገውን ካልተገዙት አሕዛብ 100 ምርኮኞችን የሚሰጠኝ ብቻ ነው ብለኸኛልና አለው። እነሆ ዛሬ በኃይልና በትእዛዝ ወደ ኢሎፍላዊ ምድር ቦርድ ልብሴ በኢሎፍላውያን ደም እስኪነከርና ተዋግቼም በድል አድራጊነት በኢሎፍሊ ሰራዊት እጅ መንሻ እስክቀበል ድረስ በዚያ ልቤ ለመዋጋት ይፈቅዳል። ዳዊትም በሳኦል ፊት 3 ጊዜ እጅ ነሳና ጌታዬ ኃይልህ ይከተለኝ፣ ፈቃዴ በመሆኑ ራሴን ለሞት አሳልፌ ሰጥቻለሁ አለ። ከዚህ በኋላ ዳዊት ሰይፉን ታጥቆ ጋሻውን አንግቦ ጠንካሮች ወይም ኃያላን የሆኑ ሰራዊት ተከትሎ ሄደ፣ በጽዮን እግዚአብሔር ቃል የጥበብ መንፈስ እስኪገለጽ ድረስ። ያን ጊዜ ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፉንና ጋሻውን መልሶ አስቀመጠ። ዳዊትም ከኢሎፍላውያን ጎልያድ ጋር ለመዋጋት ወደ ጦር ግንባር ሲሄድ እግዚአብሔር መልአክ ስሙ ኡራኤል የተባለ ከሰማይ መጣ። ያን ጊዜ ዳዊት ልቡ ጸና፣ መልአኩ ፍርሃቱን ከላዩ ላይ አስወግዶለታልና።
ከወንዝ ውስጥ 3 ድንጋዮች አንስቶ ከወንጭፍ ማስወንጨፊያ ውስጥ አደረገና በእጁ ይዞ ጠላትን ተጠባበቀው። በግራ በቀኝ ጋሻ መከታ ሆኖ መልአከ እግዚአብሔር ይጠብቀዋል፣ እሱ ረዳት ለሌለው ረዳት ነውና። ዳዊትም የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በወንጭፉ ውስጥ ድንጋይ ያነጣጠረና ወነጨፈ። ያን ጊዜ ጎልያድ ተመትቶ በእግዚአብሔር ኃይል ወደቀ። ድንጋይቱን በቀኙ በኩል ተስፈንጥራ ወጣች፣ ወደቀች። ከዚህ በኋላ ዳዊት ከጎልያድ ጋር ሰይፉን ማርኮ በገዛ ሰይፉ አንገቱን ቆረጠው። ከዚህ በኋላ ዳዊት ከጎልያድ ጋር ሰይፉን ማርኮ በገዛ ሰይፉ አንገቱን ቆረጠው። የኢሎፍሊ ሰዎች ወደ ጽዮን ተራራ ስለሸሹ እስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህ በኋላ ዳዊት በድል አድራጊነት ሲመለስ ዘፋኞች ወይም መዘምራን በየመንገዱ በየአደባባይ እየተዘዋወሩ እንዲዘምሩ እንዲዘፍኑ ተደረገ። ሳኦልም የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤል ልጆችም በኢየሩሳሌምና በይሁዳ አገሮች ሁሉ ዳዊትን በልባቸው ከፍ ከፍ አደረጉት፣ አነገሱት። ሳኦልንም ዳዊት ከሐዘንና ከጥፋት ከጠላት እጅ አዳንህ አንተ ነህ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁ ሜልኮልን ከልጆቹ መካከል መርጦ ሰጠው። ሙሽራም ደንብ በሰርግ አጋባው። በዚህ ጊዜ ሳኦል ለዳዊት ወርቅና ብር፣ ጌጣጌጥ፣ ሽልማት ሁሉ እንዲሰጡት ሹማምንቱን አዘዘ። የእግዚአብሔር መልአክ ቅዱስ ዑራኤል የዳዊት የራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና። ለፈጣሪያችን ለዘላለሙ ምስጋና ይሁን። ከሊቀ መላእክት ከቅዱስ ዑራኤል በረከትና ረድኤት ያሳትፈን በእውነት።